በዓለም ንግድና ኢኮኖሚ መስተጋብር ውስጥ ከፍተኛ ድርሻ ያላቸው የግዙፍ መርከቦች ምልልስ እንደሆነ ይታወቃል። የባህር ላይ ትራንስፖርት ከጥንቱ ዘመን ጀምሮ በዓለማችን የተለያዩ አካባቢዎችን በንግድ፣ በፖለቲካ፣ በማህበራዊ መስተጋብር ተሳስረው እንዲዘልቁ ያስቻለ ነው። የሰው ልጅ ፍላጎት እየጨመረ በመጣ ቁጥር ደግሞ የባህር ላይ ትራንስፖርት አገልግሎትም እጅጉን እየጨመረና እየዘመነ ተጓዘ። ከዓለማችን አንደኛው አካባቢ ወደ ሌላኛው የሚደረጉ ምልልሶች አቋራጭ መሿለኪያዎችን ቢያገኙ ደግሞ የባህር ትራንስፖርት አገልግሎቱ ይበልጥ ቀልጣፋ እንደሚሆን ታመነበት። በዚህ መሰረት ነው የፓናማና የስዊዝ መተላለፊያ ቦዮች በሰው ሰራሽ መላ እንዲከፈቱ የተደረገው። መርከቦች ከአትላንቲክ ወደ ፓስፊክ አሊያም ከፓስፊክ ወደ አትላንቲክ ውቅያኖስ በዙር ጥምጥም በረዥም ርቀት ነበር የሚጓዙት። ይህን ለማስቀረት ደግሞ ፈረንሳይ እንደ አውሮፓውያን አቆጣጠር በ1881 ነበር የፓናማ ቦይን የመክፈት ሥራ የጀመረችው። ከ8 ዓመታት በኋላ ግን አቋረጠች። ፕሮጀክቱን አሜሪካ በ1904 ተረክበው ከ10 ዓመታት በኋላ በ1914 አጠናቀቀችው። የፓናማ ሉዓላዊ አካል የሆነው ስትራቴጂካዊው የባህር መሿለኪያ ፓናማ ቦይ ሰርታ ባጠናቀቀችው አሜሪካ ሲተዳደር ኖረ። ይህ ሁኔታ እስከ 1977 ድረስ ቀጠለ። ያኔ የሁለቱ ሀገራት መሪዎች በነበሩት ሰዎች ስም የተሰየመ አንድ ስምምነት ተፈረመ። በቶሪጆስ ካርተር ስምምነት መሰረት መተላለፊያውን አሜሪካ ለፓናማ ታስረክባለች። ስምምነቱ ይህ ቢሆንም ርክክቡ ለ20 ዓመታት ዘግይቷል። እስከዚያ ጊዜ ድረስ ሁለቱ ሀገራት በጋራ ሲያስተዳድሩት ቆዩ። 1999 ላይ የፓናማ መንግስት የፓናማ መተላለፊያ ቦይን ሙሉ በሙሉ ጠቅልሎ ያስተዳድረው ጀመር። አሁን ወደ ዶናልድ ትራምፕ ዛቻ እንመለስ። እርሳቸው እንደሚሉት ከሆነ የፓናማ መንግስት በፓናማ ቦይ መተላለፊያ በሚመላለሱ መርከቦች ላይ የሚያስከፍለው ክፍያ ያለማቋረጥ ጭማሪ እያሳየ መምጣቱ ፍትሐዊ አይደለም። ስለዚህም አሉ ትራምፕ፣ ይህ በፍጥነት መቆም አለበት። የፓናማ መንግስት ይህን የተጋነነ ዋጋ ትመና ቀልብሶ ያስተካክል፣ ካልሆነ ግን መተላለፊያ ቦዩን አሜሪካ እንድታስተዳድረው ይመልስ ሲሉም ተደምጠዋል። ተመራጩ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ይህን ያሉት ተርኒንግ ፖይንት በተባለ ቡድን ውስጥ ለተሰባሰቡና እርሳቸው እንዲመረጡ በውትወታ ላይ ለከረሙ አንቂዎች ንግግር ባደረጉ ጊዜ ነው። የትራምፕ ንግግር እኒህ ሰው ዋይት ሃውስ ሲገቡ በዓለም አቀፍ ንግድና ኢኮኖሚ ውስጥ የቀጥታ ጫና ሊያስከትል የሚችል እርምጃ እንደሚወስዱ የጠቆመ ሁለተኛው ጉዳይ ሆኗል። ወደ አሜሪካ በሚገቡ ምርቶች ላይ የታሪፍ ጭማሬ አደርጋለሁ ማለታቸው በዓለም አቀፍ ደረጃ ያስከተለው ስጋት ገና ቀዝቀዝ ሳይል ፓናማ መተላለፊያ ቦይን አሜሪካ መልሳ ትቆጣጠረዋለች ሲሉ መዛታቸው ተጨማሪ ሆኗል። ቢቢሲ እንደዘገበው ከሆነም ታዲያ ትራምፕ ፓናማ ቦይን መልሼ በአሜሪካ መዳፍ ስር አኖረዋለሁ ይበሉ እንጂ እንዴት ለሚለው ግን ማብራሪያ አልሰጡበትም ብሏል። ዘገቦች እያመላከቱ እንዳለው ከሆነም ቀጣዩዋ የዶናልድ ትራምፕ አሜሪካ በዓለም አቀፍ ንግድ፣ ኢኮኖሚና ፖለቲካ ውስጥ በአጠቃላይም በውጭ ጉዳይ ፖሊሲዋ ረገድ የማትተነበይ ትሆን ይሆናል። ትራምፕ ፓናማ ቦይን አሜሪካ መልሳ በእጇ ታስገባለች ሲሉ መዛታቸው ዓለም አቀፍ ድንጋጤን መፍጠሩ አልቀረም። ጉዳዩ በዋነኝነት በቀጥታ የሚመለከታት ፓናማም በቁጣ ጦፋለች። የሀገሪቱ ፕሬዝዳንት ጆዜ ራውል ሙሊኖም የፓናማ መተላለፊያ እያንዳንዷ ስኩዌር ሜትርና ዙሪያ ገባው የራሷ የፓናማ ሉዓላዊ አካል ናቸው ሲሉ ምላሽ ሰጥተዋል። የፓናማ ሉዓላዊነትና ነጻነት አሉ ፕሬዝዳንት ራውል ሙሊኖም ፈጽሞ ለድርድር የሚቀርቡ አይደሉም። ትራምፕ አይናቸውን ፓናማ ቦይ ላይ እንደጣሉት ሁሉም በእርግጥ ቢሮ ገብተው ሥራ ሲጀምሩ እጃቸውን ወደ ቦዩ መዘርጋት ቢጀምሩ የሚከተለው ቀውስ የሁለት ሀገራት ብቻ ሆኖ የሚቀር አይሆንም። በሰው ሰራሽ መላ 51 ኪሎ ሜትሮች ርዝመት ተቆፍሮ ሁለት ታላላቅ ውቅያኖሶችን በአቋራጭ ያገናኘው ፓናማ ቦይ በየዓመቱ እስከ 14,000 መርከቦች የሚተላለፉበት ነው። ለፓናማ ለራሷ ብቻ ሳይሆን ለመላ ዓለም የሚያበረክተው አስተዋጽኦም እጅግ ከፍተኛ እንደሆነ ይታወቃል።